ስለ ክርስቶስ የተሰጠውን የመጀመሪያ ትምህርት ትተን ወደ ብስለት እንሂድ። የመጀመሪያ ትምህርት አያስፈልግም አይደለም እያለ ያለው። የመጀመሪያ ትምህርቱን እሱን ይዛችሁት ሁልጊዜ እዛ የመጀመሪያ ትምህርት ላይ አትመላለሱ ነው እያለ ያለው። ስለዚህ ወደሚቀጥለው ነገር እንሂድ ነው። ያንን እርሱት፣ ያንን ተዉት። ያ አያስፈልግም አይደለም ትምህርቱ። መሰረት ያስፈልጋል፣ ግዴታ ነው። መሰረት ላይ ግን ድጋሚ አይመሰረትም። መቼስ በእውነት የሚሰራ ቤት ላይ አሁን ይሄ ቤት ሲሰራ መሰረት የመመስረቱ ስራ በጣም መሰረታዊ ነው። በጣም አስፈላጊ ነው። ምንም አይተካም የመሰረት ስራ ግን ሁልጊዜ የመጀመሪያ ስራ ነው። ቀጣይ ደግሞ ስራ አለ። ወደ ብስለት ደግሞ መሄድ አለብን። ወደ ብስለት የሚለው ቃል ወደ ፐርፌክሽን ማለት አይደለም ትርጉሙ። ፐርፌክት ማድረግ ማለት ሳይሆን ማቹር ማድረግ። መሬት ላይ በዘላለም ውስጥ መሬት ላይ ወደ ፍጽምና አይመጣም፣ ወደ ብስለት ግን ይመጣል። የመጀመሪያን ነገር ሽሮ የመጀመሪያን ነገር ትቶ ማቹር ወደ ማድረግ ግን ይመጣል። ለምንድን ነው የጠነከረባቸው? የሚቀጥለው ነገር በጣም መሰረታዊ ነው። የሚቀጥለው ነገር በጣም የጠለቀ ነው። እያነሳ ያለው ነገር ቀላል አይደለም። ምናልባትም ደግሞ አልፊ የሆነ ነገር ሊያነሳ ነው። ጥግና ጥግ አያይዞ የሚያጨቃጭቅ ነገር ሊያነሳ ነው። የጠነከረ የበሰለ ነገር ሊያነሳ ነው። አድማጭና ተደራሲያኑ ደግሞ አይሁዳውያን ናቸው። ስለዚህ እናንተ ስለ ክርስቶስ የሰማችሁት የመጀመሪያ ትምህርት አለ። እሱን እለፉትና ወደ ብስለት እንሂድ። የሌቭል ጉዳይ ነው እንጂ ሁላችን መሻር ያለብን ነገር አለ። ምናልባት ትላንትና የመጣ ሰው ትላንትና ስለመጣ ገና ብዙ ነገር ስለማያቅ የሚሽረው የልጅነት ጠባይ ሊሆን ይችላል። አንዳንዶቻችን ደግሞ ከዛ ትንሽ ፈቀቅ ያለ ልንሆን እንችላለን። ግን በእግዚአብሔር ቤት ውስጥ እድገት አያቆምም፣ ብስለት አይቋረጥም። በቃ በስሏል ጨርሷል ተብሎ ተመርቆ የሚያቆም የለም። እድገት አቁመሃል ማለት መሞት ጀምረሃል ማለት ነው። መሞት ጀምሬያለሁ ማለት ነው። ማጥናት ካቆምኩኝ፣ መጸለይ ካቆምኩኝ፣ መንፈሳዊ ነገር ላይ አክቲቭ መሆን ካቆምኩኝ፣ ይህንንም ማቆመው እንደ ጨረስኩ ተሰምቶኝ ከሆነ መንፈሳዊ ዓለም ደግሞ ብዙ ጊዜ በባህሪው ያለቀ ይመስላል። የጨረሳችሁ ይመስላችኋል። አጠገባችሁ ካለ ሰው ጋር ትከሻ ትለካኩና ምን ያውቃል እሱ ኖ። ሁልጊዜ ብስለታችን ማቹር ማረጋችን የሚለካው ከክርስቶስ አንጻር። የጳውሎስ አልቲሜትሊ ከፊቱ የሚያስቀምጠው ፎከስ አድርጌ እሄዳለሁ፣ ያንን እየሻርኩ ሌላ ለመያዝ፣ ይህን እየተወኩ ሌላ ለመያዝ የሚለው ክርስቶስን ነው። ሲኒየር የለውም አለው። ጴጥሮስ ሲኒየሩ ነው። ዮሐንስ ሲኒየሩ ነው። በጣም ብዙ ከሱ የቀደሙ አሉ። ሮሜ ላይ ጽፏል። ከኛ የቀደሙ ሐዋርያት ብሎ ጽፏል አሉ። ባይዘው ጴጥሮስ ምናምን ብቻ እንዳይመስላችሁ፣ ሮሜ ላይ በስም አስቀምጧቸዋል። የቀደሙ በእምነት የሚቀድሙ ይላል። የሉትም አሉት ሲኒየሮች። አልቲሜትሊ ግቡ የት ጋር? ኢየሱስ ጋር፣ ክርስቶስን እስክንመስል ነው የሚለው። ስለዚህ ይሄ ሰውዬ ካልሞተ በቀር እድገት አያቆምም። መኖር ጨርሶ ወደ ጌታ ሲሄድ ነው ጳውሎስ እድገት የሚያቆመው። መሬት ላይ እስካለ ድረስ የእግዚአብሔርን ቃል ያጠናል፣ ይጸልያል፣ ይተጋል፣ ይሽራል የነበረበትን። በጣም ኢንስፓየር ስለሚያደርገኝ እኔ ብዙ ጊዜ ስለ ጳውሎስ እነግራቸዋለሁ። የመጨረሻ ደብዳቤው አይደል የሁለተኛ ጢሞቴዎስ ምዕራፍ 4 ላይ አንተ ጋራ ያለውን በርኖሱንና ጥቅልሉን ላክልኝ እኮ ያለው። ምን ይሰራለታል? ጥቅልል። ኦልሬዲ ወደ ጌታ ልሄድ እንደሆነ እሱም እርግጠኛ ነው። ሩጫ ጨርሻለሁ፣ ሃይማኖት ጠብቄያለሁ፣ መልካም ገድል ተጋድያለሁ፣ ወደ ጌታ መሄዴ ነው ብሎታል እኮ። ምናልባት ላደርስብኝ ትችላለህ፣ ልምጣ እንኳን ብትል ብትመጣ ደስ ይለኛል፣ ግን ላደርስብኝ ትችላለህ። ለምን? አንተ እስክትመጣ እኔ ቀድሜ ልሄድ እችላለሁ። ምናልባት ስትመጣ ባታገኘኝ በእግዚአብሔር ቤት መኖር እንዴት እንዲገባ ጽፍልሃለሁ። ጳውሎስ ወደ ጌታ ሊሄድ እንደሆነ እርግጠኛ ነው። ወደ ጌታ ሊሄድ እንደሆነ እርግጠኛ ሆኖ ምንድነው አምጡ የሚለው? ጥቅልል። ለምን? ሊያነብ። ጳውሎስ የደረሰበት መንፈሳዊ ደረጃ ብዙዎቻችንን የሚያስቀና፣ በጣም ብዙ ጊዜ የምናጠናው፣ የምንጸልየው፣ የምንተጋው ይሄ ሰው የደረሰበት ቦታ ለመድረስ ሊሆን ይችላል። ይሄ ሰው የራሱ ምን ይላል? እዚህ ሁሉ ጋር ደርሶ ጥቅልሉ ላክልኝ። ስለማያውቀው ነው፣ ያውቀዋል። ስላላነበበው ነው፣ እሱ አንብቦት ነው ለጢሞቴዎስ የሰጠው። እና ደግም ያነበዋሉ። ለምን? እድገት አይቆምም። እስክሞት አጠናለሁ፣ እስክሞት ከእግዚአብሔር ቃል ጋር ኅብረት አለኝ፣ እስክሞት ድረስ እጸልያለሁ። ምንም የማያውቅ ሰው ነው የጨረሰ የሚመስለው። የምታውቁ ከሆነ በእግዚአብሔር ቤት ውስጥ እንደማታውቁ ነው የምታውቁት። ወደ ጌታ ስትጠጋ ከበራል ጥቂት ብርሃን ይልቅ በጣም ብዙ የሚቀር ነገር እንዳለ በደንብ አንደርስታንድ ታደርጋለህ። ዴብዝ መጨመር ያስጨንቅሃል። ርዕስ ላይ ያስጨንቅ ይችላል። ርዕስ ኦልሬዲ ኢየሱስ ሊሆን ይችላል። ኢየሱስ ላይ ያለ ጥልቀትን መጨመር ግን የሁል ጊዜ አሳይመንት ነው የሚሆነው። እንደግ፣ እንለወጥ፣ እንሂድ። ወዴት? ወደ ብስለት፣ ወደ ፐርፌክሽን አይደለም፣ ወደ ብስለት ማቹር ወደ ማድረግ እየሻርክ መሄድ አለብህ። ናቹራል ነው ልጅነትን መሻር፣ ሚራክል አይደለም። ልጅነት መሻር ናቹራል ነው፣ ፕሮሰስ። በህይወት ያለ ሁሌ ይሽራል። ተአምር አይደለም ልጅነትን መሻር። ልጅ ሆኖ መኖር ነው እንደውም ተአምር። አለማደግ ነው ምትሃት። በጣም ታላቅ ሰው ሆኖ በጣም እንደ ልጅ ቢሆን
በጣም ረጅም ዘመን ኖረው ግን ስቲል እዛው ጋር ናቸው። ፋይት ያደርጋል። ምዕራፍ 5 አልበቃለው፣ ምዕራፍ 6 ላይ መጣ። የልጅነትን የመጀመሪያ ትምህርት እንሻር። ስለማ ስለ ክርስቶስ እና ወዴት እንደ እዛው ክርስቶስ ላይ ወደ ብስለት። አሁን ክርስቶስን ማወቅ የልጅነት ትምህርት ነው፣ ወደ ሌላ ነገር እደጉ አይደለም ያለው። ስለ ክርስቶስ የመጀመሪያ ትምህርቱን እንለፈውና እንደገና ስለ ክርስቶስ አለ ሌላ ትምህርት። መለወጥ በእግዚአብሔር ቤት ውስጥ ያለ ትልቅ ነገር ነው። እኛ ስንለወጥ ለራሳችን ደስ ካለን፣ የሚያይን ሰው ከተደሰተ፣ ወላጃችን አስቡት ማደግ የሚያስደስተው አለ። ማቹር አረገ ይላል ጸሎትን ሲሰማ። ጸሎት ቀይረህ አብላኝ አጠጣኝ አልበሰ ከማለት አልፈ ልጅህን ግለጥልኝ ስትለው ይላል አብ። አየህ አባትን በጣም ስትጠጋው ቅዱስ ቃል ውስጥ ነው እግዚአብሔር ማን እንደሆነ የምታውቀው። ከዚህ ቃል ውጭ ምን ይነግርሃል? እስቲ ተንበርክከ መንፈስ ቅዱስ መጥቶ እግዚአብሔር ማለት እግዚአብሔር አያስረዳም። ይኸው ተጽፎ ተቀምጧል። ገልጠ ማንበብ ነው። መንፈስ ቅዱስ የሚያግዝ ስታነብ ያበራልሃል። ከዛ ውጭ እግዚአብሔርን አንደርስታንድ ብታደርገው መጽሐፍ ውስጥ ነው። አይልክ እሱን አንደርስታንድ ስታደርገው እግዚአብሔር ማን እንደሆነ ሲገባ አንዳንድ ነገር ያንን በማወቅ ውስጥ ይሻራል። እምፈራው ነገር ምን ነክቶኝ ነው ትላለህ፣ ትስቃለህ። ባይዘወይ you have to be serious። እድገታችሁ ላይ ሲሪየስ ሁኑ። የሰው መለወጥ እንዴት እንደሚያስደስት ለዛ ነው ይሄ ሰው የሚታገለው። ታዲያ ምን አይነት ነን ሲሉት፣ እኛ ግን በተገለጠ ፊት የእርሱን መልክ እንደ መስታወት እያብለጨለጭን ከክብር ወደ ክብር እንለወጣለን ይልና ይህም መንፈስ ከሚሆን ጌታ ይሆንልናል። የጌታ መንፈስ ባለበት በዛ አርነት አለ። ክብር ለኢየሱስ ይሁን። ብዙ ጊዜ ይህንን ነገር የምንጠቀመው እኛ ለዴሊቨራንስ ነው። የጌታ መንፈስ ባለበት በዛ አርነት አለ። የተጻፈውስ ለካራክተር ነው። ከክብር ወደ ክብር እንለወጣለን የሚለው ለምንድን ነው የምትጠቀሙት እናንተ? ካለህበት ሌቭል ወደሚቀጥለው የክብር አገልግሎት አይደለም። ስለ ካራክተር ነው። ኢየሱስን ስለ መምሰል ነው የሚያወራው ክፍሉ። ጠባይን ስለ መቀየር ነው የሚያወራው። እርሱን እስክንመስል እንለወጣለን። በምን? በተገለጠ ፊት እያየ ነው። እንደ ሞዴላችን ፊታችን ተቀምጧል። አልቲሜት ሞዴል ሆኖ ኢየሱስ አለ እና እሱን ወደ መምሰል ከዕለት ወደ ዕለት ከአንደኛው መለወጥ ወደሚቀጥለው ምንድነው ፕሮሰሱ? ትራንስፎርም ለማድረግ ሪፎርምና ሪስቶር ለማድረግ አይደለም። ትራንስፎርም ለማድረግ የፈረሰ ለማደስ አይደለም፣ ለመለወጥ ነው። እየወደቁ መነሳት፣ እየፈረሱ መገንባት ብቻ አይደለም። መለወጥ ምንድነው? የመጀመሪያውን መሻር ነው። ቅርጽ ይቀይራል መለወጥ። መልክን ያመጣዋል መለወጥ። ያሽርሃል ብዙ ነገር። ኢማቹር ከነበረው ማቹር እስኪያደርግ ያለው ፕሮሰስ ነው ባይዘው። ይህንን ፕሮሰስ የሚመራው ማን ነው? መንፈስ የሚሆን ጌታ። ትራንስፎርሜሽኑ የሚከናወነው መንፈስ በሚሆን ጌታ። እኛስ እናየዋለን፣ እያየነው። ዋው ኢየሱስ ትሑት ሆኗል። አዎ ትለወጣለህ። ኢየሱስ በንጽህና ኖሯል፣ ትለወጣለህ። ኢየሱስ አባቱን በፍጹም ልቡ ተገዝቶ አገልግሏል፣ ትለወጣለህ። ከክርስቶስ ኢየሱስ የምድር አገልግሎት እንደዚህ ያየ ትለወጣለህ። በምድር በነበረው አገልግሎት እያደክ የት ነው የሚያደርስ መንገዱ? መስቀል ጋር። አልቲሜትሊ ክሩሲፋይ ያደርጋል። ከዛስ በሞቱ ከመሰልከው እርግጠኛውን በትንሣኤው ተመስሏል። በትንሣኤው ከመሰልከው ንጥቀትም ተመሳሳይ ነው የሚሆን። ማደግ፣ መሻር፣ አንዳንዱ ነገር መሻር፣ መለወጥ፣ መቀየር ውሳኔ ይፈልጋል፣ ጭካኔ ይፈልጋል፣ ቆራጥ መሆን ይጠይቃል። እላስጨራሽ ነው። አይኖ በእውነት እኔ እዚህ ጋር ቆሜ እንደምሰብከው ቀላል አይደለም። እላስጨራሽ ነው። የፈለገ ግን ዋጋ ያስከፍለን። መለወጥን የመሰለ ነገር ግን አታገኙ በሕይወታችሁ ላይ። በጣም ምድራዊ በሆነ ነገር ሌት ተቀን ለፍታችሁ የምትሰሩት ለመለወጥ አይደለም። ባላችሁበት ለመኖር እኮ ምናልባት ሊበቃችሁ ይችላል እኮ የያዛችሁት ነገር። ለማደግ ስለምትፈልጉ እንቅልፋችሁን ትከለክላላችሁ፣ ጉልበታችሁን ታወጣላችሁ፣ ጊዜያችሁን ትሰዋላችሁ። አንዳንድ የፋሚሊ ታይማችሁን ሁሉ ሳክሪፋይ ታደርጋላችሁ። ለምን? ለውጥ መሬት ላይ ላለ ነገር እንኳን። ስለዚህ ማደግ የምንፈልግ ከሆነ መመገብ አለብን በእግዚአብሔር ቃል። ኦሬዲ ጨርሳችሁ አይደል ወደ ቸርች የመጣችሁት? ኦሬዲ መሰረቱ ተጥሏል። አሁን እንደግ፣ እንውጣ ከዚህ። አትላፉ። አንዳንድ ነገር ላይ ቀይሩትና ወደ ወንጌል ወደ ብርሃኑ በክርስቶስ ኢየሱስ ወደ ተሰራ ሥራ ወደ ጠለቀው መረዳት፣ ስለ መስቀል ሞቱ፣ ስለ መቀበሩ፣ ስለ ትንሣኤው፣ ስለ እርገቱ። ስለዚህ ጉዳይ በጣም ብዙ መነጋገር እንችላለን። እጅ መጫን ቤተ ክርስቲያን ውስጥ የሆነ ሰው የለእጅ ስለ መጫን አይደለም ይሄ መጽሐፍ የሚያወራው። ሊቀ ካህኑ በብሉይ ኪዳን ስለሚያደርገው ሥርዓት ነው የሚያወራው። ስለ እጆች መጫን እናውራ ሲል የዕብራውያን ቸርች የእጅ መጫን ልምምድም የለም። አፍጥሮ እጅ መጫን ሲላቸው ግንባራችሁ ላይ የሆነ ሰው መጥቶ እጁን ይጭናል አይጭንም፣ እሱ አይደለም ጭቅጭቃቸው። አሁን ዕብራውያን የደብዳቤው ተደራሲያን ስለ እጅ መጫን እንደገና መሰረት እንመስርት ሲላቸው ስለ የትኛው እጅ መጫን እንደሆነ ይገባቸዋል። የስርየትን ሥራ ከዚህ በኋላ አዲስ ኪዳን ነው የሚመጣ። በግ ለዚህ አገልግሎት የሚውል የተለየ ሌላ አይነት እንስሳ አይመጣም። እጁን ጭኖ የሕዝብን ኃጢአት ላዩ ላይ አራግፎ ወደ ምድረ በዳ ማንም ወደማይደርስበት ዱር የሚለቀቅ እንስሳ የለም። ተሽሯል። እሱ ሌላ መጥቷል። አሁን የኃጢአት ስርየት የሚከናወንበት ሌላ መጥቷል።
እና እንደገና እናንተ ስለ ኃጢአት ስርየት ስታስቡ በብሉይ ኪዳን ስላለ መስዋዕት እንዴት ታስባላችሁ? እየተከናወነ ያለው ኃጢአትን የማስወገድ ሥርዓት ነው። እጅ በመጫን ጸጋ የማካፈልና ኃይል የማስሞላት አይደለም የዚህ ደብዳቤ ኮንሰፕት። ይሄኛው ግን የሚያወራው ኃጢአት ለማስወገድ ነው። ስለዚህ ሊቀ ካህኑ ይመጣና ለዚህ የተመደበ ፍየል አለ። ፍየሉን ያቆመዋል። ከዛ የእስራኤልን የኔሽኑን የእስራኤልን ኃጢአቱን፣ አመፃቸውን፣ በደላቸውን በሙሉ በላዩ ላይ ይናዘዝበት። በድለናል፣ ገለናል፣ ዋሽተናል፣ ሰርቀናል፣ ከአምላካችን ከእግዚአብሔር ውጪ ሌላ አምላክ አምልከናል እያለ የሕዝብን ኃጢአት እላዩ ላይ እጁን ጭኖ ያስተላልፍና በሙሉ በደሉን በላዩ ላይ ካደረገ በኋላ ለዚህ ሥራ በተመደበ በአንድ ሰው በኩል አድርጎ ወደ ምድረ በዳ ይልከዋል። በደላቸው እንደዛ ከሕዝቡ ይራቅ እያለ ነው። አሁን የኃጢአት ስርየት በዚህ በኩል አይመጣም እና ይሄ ተሾሯል፣ አልፏል። ይሄ መሰረት ነው ለሚመጣው ነገር። እግዚአብሔር መንገድ ኦልሬዲ እየጠረገበት የነበረበት ጉዳይ። እግዚአብሔር የኃጢአት ስርየት እንደሚያመጣ አስቀድሞ እግዚአብሔር መንገድ እየጠረገ ነው። የመሰረት ስራ ነው ይሄ አያስፈልግም አይደለም፣ ተሽሯል። ይሄማ እኮ አስፈልጓል። በጊዜው አገልግለውበታል። እስራኤላውያን እንደ ኔሽን አገልግለውበታል፣ ተገልግለውበታል። አሁንስ ሽሮታል። ኢየሱስ ክርስቶስ መጥቶ ኢየሱስ በመስቀል ላይ ስለ ሰው ልጆች ኃጢአት ሞተ፣ የዓለምን ሁሉ ኃጢአት ወሰደው። ታዲያ ወደዚህ እደጉ እንጂ በመጸለይ ብዛት ኃጢአቴ እንደሚሰራ የማስብ ከሆነ እዚህ ፍየል ላይ እጅ እንደመጫን ኢየሱስ ነው ኃጢአቴን የሚያስወግደው። ይሄንን አይምሮአችሁ ውስጥ አስቀምጡ። በማከናውናቸው ክንውኖች እግዚአብሔር በደልን ይደመስሷል እንዳትሉ። እግዚአብሔር ኃጢአት ማስወገጃው ልጁ ብቻ ነው። ከኢየሱስ ውጪ ሌላ ኃጢአት ማስወገጃ ለመተካት የሞከርኩ ቀን እያጠፋው ነው ብዙ ጥፋት። የልጁን ደም እያቃለልኩት ነው ማለት ነው። የሰው ልጆችን ኃጢአት ማስወገድ የቻለ ጌታ ኢየሱስ ብቻ ነው። ኃጢአቴን በሙሉ ወስዶታል። ተናዝጃለሁ፣ ማረኝ አልከው፣ እጅን አንስታ ወሰደው። እና እንዴት ወደዚህ እንመለሳለን? እጆችን ስለ መጫን እንዴት እንመለሳለን? ስለ ሙታን ትንሣኤ አዲስ ኪዳን አይደለም። በዚህ ለአዲስ ኪዳን መንገድ የሚጠርጉ የብሉይ ኪዳን ትምህርቶች ናቸው እነዚህ። ኢዮብ ስለ ሙታን ትንሣኤ ያለው ነገር አለ። በጣም ይደንቁኛል። በዚህ የብሉይ ኪዳን አባቶች የሙታን ትንሣኤ ወደፊት እንዳለ ገብቷቸው ተናግረዋል። እውነተኛው የሙታን ትንሣኤ በክርስቶስ ኢየሱስ በኩል ግን መጥቷል እና እንደገና ወደ ብሉይ ኪዳን አትጎትቱን ይላል። ይዞይ አትጎትቱን። ኦልሬዲ አምናችኋል፣ ድናችኋል። በአዲስ ኪዳን የወንጌል እውነት ተመስረታችኋል። ወደ ኋላ አትመለሷ። ይሄስ ልጅነት ነው። ሻሩት። ወደ በሰለው እንሂድ። የትኛው ነው የበሰለው? ስለ መልከ ጼዴቅ ምናምን የሚያነሳው ነው የበሰለው። እስቲል ግን ስለ መሻር ያወራል። አልጨረሰም። ስለ መሻር ልጅነትን ስለ መሻር አልጨረሰም። የኃጢአት ስርየት ያለው በክርስቶስ ኢየሱስ በኩል ነው። በፈሰሰው ደም እግዚአብሔር የሰው ልጆችን ኃጢአት ያስወግዳል። በቃ ኦልሬዲ እግዚአብሔር ከኃጢአት ጋር የነበረውን ጉዳይ በልጁ በኩል በመስቀል ላይ ጨርሷል። ሰው ሲበድል እግዚአብሔር በየጊዜው የሚያቀርበው መስዋዕት የለውም። ኢየሱስ ለአንዴና ለዘላለም መስዋዕታችን ሆኖ በእግዚአብሔር ፊት ቀርቧል። የቀረበው ደግሞ ቅድም እንደዘመርነው የራሱን ደም ይዞ ገብቶ ነው እና ወደኋላ አትመለሱ። ይሄ ለማን የተባለው? ቸርች ውስጥ ላሉ ሰዎች በክርስቶስ ኢየሱስ አምነው ዕብራውያን ናቸው፣ ግን ቦርናጌን ክርስቲያኖች ከጌታ ከኢየሱስ ወደ ይሁዲነት እንደዚህ ሲጎትቷቸው ኖ ይላል የዚህ ደብዳቤ ጻፊ። ኖ በዛ ውስጥ የዘላለም ሕይወት የለም፣ በዛ ውስጥ ድነት የለም እና ኑ ወደዚህ ወደ ክርስቶስ ኢየሱስ ወደ በሰለው ነገር